ሃይ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን አለን፣ ሁሉ ሰላም ነው። እንዴት ናችሁ? ስራ፣ ጤና ሁላችሁም? የሆነ በጣም ዩቲዩብ መግባት አስጠላኝ ምናምን የሆነ አለ አይደለ? አንዳንዴ ውርድ እኛም እንከታተላቸዋለን እና በመጀመሪያ መናገር የምፈልገው እሱ አንድ ውሻ ነው። ያ በሰንበት ምድር ውሻ ማለት ስለማልፈልግ ነው። ሁለተኛ ነገር ሩታ ጎበዝ ነሽ። ለምን መሰለሽ? እጅ እንዳሰጪ የልጅሽ አባት ነው። አይኑ የልጅሽ አባት ነው፣ ይገባናል። ግን ቢሆንም አንቺ ጎበዝ ነሽ። አሳያቸው፣ ቆመሽ እንደምታሳያቸው ወርቀሽ እንዳታሳያቸው። ለአሁን ህዝብ ያውን ሰው ለመጣል ነው የሚፈልገውና ወርቀሽ እንዳታሳያቸው። ሁለተኛ ደግሞ ሲቀጥል እኔ ብዙ መናገር አልፈልግም። ለምን በጣም አስጠልቶኛል። ዩቲዩብ ሲጀምር አሁን ከአመት ነው። ከአመት በኋላ ነው እኔ እየተከታተልኩ ነው እንጂ እንደዚህ ቪዲዮ ምናምን መስራት አልፈልግም። እና በፊትም እንደዚህ ጮሄ ነበረ። ለምን እንደዚህ አይሆንም? ለምን እሱ እውነተኛ ትዳር ቢሆን ኖሮ ልጅ ያሳየችውን ሚስት የተንከባከበችውን ሚስት በአንድ ቀን እንደዚህ ጣል አድርጓት አይሄድም ነበረ። ሁሉም የእጁን ያገኘዋል። አንዳንዴ አንቺ አትክፊ፣ ሰው ይግፋሽ። ለምን መልስ ከላይ ስለሆነ ማለት ነው። ችግር የለውም ይሂድ። ግን እኔ ያስጠላች የአብርሽ እህት ናት በጣም። እሱስ አንዴ የሆነ ግመል አፍ ስለሆነ ነው አፉን ከፍቶ ይሄ እውነትም ማናት ተናግረዋለች። ሽንቱን በላዩ ላይ ለቆት ሳይለቀው ይቀራል ብላችሁ ነው? እና የሆነ እኔ አይምሮም ያለው አይመስለኝም። እውነት ከነጋሽዬ የተወለደም አይመስለኝም። ይሄ ማለም አስተሳሰቡ ደደብ ነው። አስተሳሰቡ እንስሳ እንኳን ያውቃል። እንስሳ ያስባል። ውሻ ይሻላል ከአብርሽና በክት ነገር ነክ። እግዚአብሔር አንተ ይሁልክ። አሁን የምትሰራው የልጅህን እናት እንደዚህ በአደባባይ እንደዚህ እሷ እንድትወርቅ እንደምታደርጋት እግዚአብሔር ደግሞ ለአንተ የእጅህን ዋጋ ትከፍልበታለህ ማለት ነው። እሺ። ሁለተኛ ሲቀጥል ደግሞ ሩታ ጎበዝ ነሽ። ወርቀሽ እንዳታሳያቸው ለጠላቶችሽ እንዳታሳያቸው። እግዚአብሔር ይመስገን ደጋፊ ያሉሽ፣ ይኸው በዩቲዩብ ላይ የሚወዱሽ በቲክቶክ ላይ የሚወዱሽ አሉ፣ ቤተሰቦችሽ አሉ። ስለዚህ አንቺ በቃ ወደፊት ሂጂ፣ እሱን አትከተይ። በቃ እሱ ማለት አንድ ውሻ ነው። ባልሽ ነበር፣ ግን እግዚአብሔር ደግሞ አልፈቀደውም። እሱም ሊያከብርሽ አልቻለም። እና አይዞሽ፣ ተእግዚአብሔር ታገኝ